ሰላም እንዴት ናችሁ? ዛሬ የምናየው የሚሆነው እንግዲህ የሀላ ፕላትፎርም የሀላ አፕ አከፋፈትና አሰራር ቪዲዮ ነው የሚሆነው ለአዳዲሶች ለጀማሪዎች ማለት ነው። አከፋፈትና አሰራር ቪዲዮ የምናይ ይሆናል በዛሬው ቪዲዮ። በቀጣዮቹ ቪዲዮ ደግሞ ከአከፋፈትና ከአሰራር በዘለለ ምን ማድረግ አለብን፣ እዚህ ፕላትፎርም ላይ ምን ሰርተን ምን አድርገን እንለወጥ የሚለውን ስለ ፕላትፎርሙ ሙሉ ሀሳብና መረጃ እሰጣችኋለሁ ማለት ነው። እንዲሁም ደግሞ ፓርት 1 ፓርት 2 ላይ ይቀጥላል ማለት ነው። ኤጀንት እንዴት ነው የምንሆነው፣ ሌላ ነገሮችም በቀጣይ ቪዲዮዎች ይቀጥላሉ። እንግዲህ ሀላ ፕላትፎርም እንደምታውቁት ከሌሎች ፕላትፎርሞች ሀገራችን ላይ ከምናውቃቸው ከነ ፖፖ ከነ ኒኪ ከነ ቦሎ እና ከሌሎችም ከሁሉም በጣም የተሻለ በጣም ምርጥ አፕ ነው። በአከፋፈሉም ሆነ በሁሉም ነገር እንደምታውቁት በብዙ ነገር ሀላ በጣም የተሻለና በደንብ ከሰራንበት ሌላ ፕላትፎርም ላይ እንደምታውቋቸው እንደ ትላልቆቹ በደንብ ብር የመስራት ቻንስ በጣም አለን። በደንብ በወጣን የምንሰራ ይሆናል። እንደምታውቁት ሀላ አፕሊኬሽን አንደኛ ላይቭ አይደለም ፓርቲ ብቻ ነው። ፓርቲ ብቻ መሆኑ በጣም ነፃነት ይኖረዋል ከሌሎች ፕላትፎርሞች ማለት ነው። ፓርቲ ብቻ ነው፣ ላይቭ እና ፓርቲ ነው ሌሎቹ። ይሄ ግን ፓርቲ ብቻ ነው። ሌላኛው ደግሞ ሴትና ወንድ የሚባል ነገር የለም። እዚህ ሀገርም እንደዛው ኢንዲያ፣ ኢትዮጵያ፣ አሜሪካ፣ ኬንያ ምናምን የሚባል ነገር የለም። ለሁሉም እኩል ነው፣ ለሴትም ለወንድም። ይሄ ደግሞ ለእኛ ለትልቅ ኦፖርቹኒቲ ይሰጠናል። ትልቅ ኦፖርቹኒቲ ለመለወጥ ማለት ነው። እንደምታውቁት ሌሎች ፕላትፎርሞች ፖፖ፣ ኒኪም እና ሌሎቹም ሀገር ማተር ያደርጋል፣ ሴት ወንድ መሆናቸው ማተር ያደርጋል። እዚህ ጋር ግን እንደዛ የሚባል ነገር የለም። ለሁሉም እኩል ነው፣ በአከፋፈልም በሁሉም ማለት ነው። እኛ ብዙ ነገሮች ይኖራሉ። እንዲሁም አከፋፈሉ ከሁሉም ዘራቻችሁ ነው የምታገኙት፣ ከሁሉም ዘራችን ማለት ነው። እኛ ከምናስገባቸው ወደፊት ከሚመጡት ሰንሰለት ሁሉም እናገኛለን። ይሄ ራሱ በጣም ትልቅ ኦፖርቹኒቲ ነው። ይሄ ጋር ተያይዞ የሚነሳው ደግሞ በጣም ትንሽ ሰው ስለሆነ ያለው በደንብ ወጥረን የምንሰራ ከሆነ በደንብ ህይወታችሁን ትቀይራላችሁ ማለት ነው። በደንብ ህይወታችንን የሚቀይር ገቢ ማግኘት እንችላለን። ቋሚ ገቢ ማለት ነው፣ በየጊዜው የማይቋረጥ ምክንያቱም ሰንሰለቱ ስለማይቋረጥ ከሁሉም ዘሮቻችን ስለሆነ የምናገኘው እና ሌሎች በጣም ብዙ ልዩነቶች አሉት ከሌሎች ፕላትፎርሞች የሚሻልበት እንደነገሯችሁ ብዙ ነገር ቢሆን ገና ትንሽ ሰው ነው ያለው። አሁን 2.7 ሚሊዮን ሰው ነው ያለው። እነ ፖፖ እና ኒኪ የምታዩ 7 ሚሊዮን እና 72 ሚሊዮን ደርሰዋል። በደንብ ገብታችሁ በደንብ መስራት የምትችሉ ከሆነ ሌላ ፕላትፎርም ላይ የምታያችሁ ትላልቅ ገንዘብ የሚሰሩ ሰዎችን ልክ እንደነሱ በደንብ መስራት እንችላለን ማለት ነው። በደንብ ዲቴል ደግሞ ስለ ልዩነትና ስለ ሌሎች ነገሮች በቀጣይ ፓርት የምናየው ይሆናል። አሁን ግን ለአዲሶች ለጀማሪዎች አከፋፈልና አሰራር ነው የምናየው። መጀመሪያ እንግዲህ ያው ቀጥታ እዚህ ፕላትፎርም ላይ ኢንቫይት ያደርጋችሁ ሰው ስለ ሀላ አፕሊኬሽን ይነግራችሁ፣ ከዛ በኋላ ሊንክ ይልክላችኋል። ሊንክ ከላከላችሁ በኋላ እንዲሁም ኢንቪቴሽን ኮድ ይልክላችኋል። እሱን ኢንቪቴሽን ኮድ እሱን አስገብታችሁ እንዴት ሀላ ፕላትፎርምን አፕን እንዴት አውላችሁ እንደምትጀምሩ እናያለን ማለት ነው። ያው ነው ያለባችሁ። የመጀመሪያው ኢንቫይት ያደረጋችሁ እዚህ አፕሊኬሽን ይሄ ሀላ አፕሊኬሽን አለ ብሎ ከሌላ ፕላትፎርም የሆነ ሰው ኢንቫይት ያደረጋችሁ ሊንክ ይልክላችኋል በቴሌግራም ወይ በሌላ ማለት ነው። መጀመሪያ ወደ ቴሌግራማችሁ ወይም ወደ ላከላችሁ ቦታ ተገቡና ከላይ እንደምታዩት አንደኛ ምን ተልኮልኛል፣ አንደኛ ሊንክ ተልኮልኛል፣ ሁለተኛ ፎቶና ኢንቪቴሽን ኮድ ተልኮልኛል። እዚህ ጋር እንደምታዩት ኢንቪቴሽን ኮድ ተልኮልኛል። እቺን ኢንቪቴሽን ኮድ እንይዛታለን ማለት ነው። እቺን ኢንቪቴሽን ኮድ ስለምናስገባ ስለምጠቅመን ማለት ነው። እቺን ኢንቪቴሽን ኮድ 2486171 የምትለውን እንይዛታለን። እንግዲህ እንደምታዩት እንደዚህ አይነት ቦታ አለ። መጀመሪያ ስንገባ እዛው እናያታለን። እዚች ጋር ኢንቪቴሽን ኮድ የምትለው ላይ አሁን ያየነውን 2486171 የሚለውን እናስገባለን ማለት ነው። ኢንቫይት ያደረገንን ሰው እናስገባለን። መጀመሪያ ወደ ላከልን ሊንኩን እንነካዋለን። በሊንኩ ከገባን በኋላ ስንነካው ዳውንሎድ ናው ቱ ስታርት ሆስቲንግ የሚለው ይመጣልና ይሄኛው ማለት ነው። ታች ጋር ያለውን ዳውንሎድ ናው ቱ ስታርት ሆስቲንግ የሚለውን እንነካዋለን። እንደዚህ ከለካነው በኋላ ወደ ጉግል ፕሌይ ስቶር ያመጣናል። ወደ ጉግል ፕሌይ ስቶር እናንተ ጋር ኢንስታል ይላችኋል። ኢንስታል ካደረጋችሁ በኋላ ኢንስታል አድርጎ ከጨረሰ በኋላ ኦፕን ይላችኋል። ኦፕን የምትለዋን ተነኳታላችሁ ማለት ነው። ከዛ ቋንቋ እንደዚህ ያስመርጣችኋል። ፎሎ ዘ ሲስተም ታላችሁት እንግሊዘኛ ነው የሚጠቀመው። እንግሊዝ የምትሉት እንግሊዘኛ ነው የሚጠቀመው። ከዛ ሴቭ የምትለውን ተነኩታላችሁ። ከዛ ሴቭ ካላችሁት በኋላ ወደዚህ ኢንተርፌስ ያመጣችኋል። እዚህ ጋር ስንት አይነት አማራጭ አለ። አካውንት ለመክፈት ሳይን ኢን ዊዝ ጉግል በጉግል አካውንታችን መክፈት እንችላለን። በኢሜል እና በአካውንት በአይዲያችን ማለት ነው። አሁን እኛ አዲስ ስለሆነ የምንከፍተው ሳይን ኢን ዊዝ ጉግል የሚለውን እንነካዋለን። ማለት የመጀመሪያው ሳይን ኢን ዊዝ ጉግል ካልነው በኋላ ልክ እንደዚህ ኢሜል ያስመርጠናል። የምንፈልገውን እንመርጣለን ማለት ነው። ለምሳሌ ይሄንን የመጀመሪያውን መረጥኩኝ። ከዛ እንደዚህ ከነካሁት በኋላ ወደ ውስጥ ያስገባኛል ማለት ነው። እሺ አሁን እንደዚህ ያመጣልኛል ማለት ነው። ልክ እንደዚህ ያመጣልኛል። አሁን እንደዚህ ካመጣልኝ በኋላ አሁን ቅድም ያልኳችሁ እዚህ ጋር ምን አለ ስም አስገቡ ይላችኋል። ይሄ በኢሜሉ ላይ ያለውን ስም አስገብቱት ነው። ልክ እንደዛ አሁን ለምሳሌ ምን ትሉታላችሁ እዚህ ጋር ስማችሁን ሚስተር ኤ ብላችሁ ጽፋላችሁ ስማችሁን ማለት ነው። የራሳችሁን ስም ትጽፋላችሁ። ከዛ በኋላ በርዝዴይ እዚህ ጋር በርዝዴይ ላይ ልብ ማለት ያለባችሁ ነገር እድሜያችሁ ከ18 ዓመት በላይ መሆን አለበት። እዚህ ጋር ስትሞሉ እናንተ የትክክለኛ እድሜያችሁ ሳይሆን እዚህ ጋር የምትጽፉት ማለት ነው። እድሜያችሁ ትልቅ ሆኖ እዚህ ጋር ከ18 ዓመት በታች ከሆነ የሞላችሁት እያንዳንዱ አፕሊኬሽን ከ18 ዓመት በላይ እነዚህ ላይቭ ስትሪም የሚያደርጉ እንትኖች ሬጉሌሽን ስላላቸው
ሊመልሳችሁ ይችላል ማለት ነው፣ ሊያስገባችሁ ይችላል። ስለዚህ እናደርጋለን በተቻላችሁ አቅም ከ18 ዓመት በላይ እንዲሆን አድርጉት። ያ ማለት ደግሞ በፈረንጆቹ ስለሆነ የሚቆጠረው ወደ 2000 ምናምን አስጠጉት ማለት ነው። አሁን 26 አይደለ 26 አይደለ። ስለዚህ ወደ 2000 ምናምን አስጠጉት 2000 ምናምን ላይ። ከዛ ሌላው ማተር አያደርግም። ትክክለኛ የተወለዳችሁበትን ቀን የምታውቁት ከሆነም እንደዛ አድርጋችሁ ሴቭ ትሉታላችሁ ማለት ነው። ሴቭ ካደረጋችሁ በኋላ ካንትሪ ላይ እንግዲህ እንደምታዩት አውቶማቲክ ኢትዮጵያ ሞልቶታል። ግን ኢትዮጵያ ብላችሁ ሰርች ታደርጉና ይመጣላችኋል። ኢትዮጵያ የምትለውን ተነካላችሁ ማለት ነው። እዚህ ጋር ማወቅ ያለባችሁ ሀላ አፕሊኬሽን ላይ እንደተባላችሁት እዚህ ጋር ወንድ ሴት እንዲሁም ደግሞ አገር ማተር አያደርግም። አሜሪካም ሆነ ኢትዮጵያ፣ ኢንዲያም ሆነ ኬንያ እንደዛ የሚባል ነገር የለም። ስለዚህ ሁሉንም በትክክል ትሞላላችሁ ማለት ነው። ኢትዮጵያ እንዲሁም ደግሞ ወንድ ከሆናችሁ ሜል፣ ለምሳሌ ፊሜል አለ ሜል ነኝ ሜል የሚለውን እንትን ላለሁ ማለት ነው። ሜል የሚለውን እነካለሁኝ። ከዛ በኋላ ሴቭ የምትለዋን እነካታለሁ። እሺ ዩዘር ኔም ኦልሬዲ ኤግዚስት አለ። ዩዘር ኔም ኦልሬዲ ኤግዚስት ካላችሁ ሌላ ሰው ይሄንን ስም ይዞታል እያላችሁ ነው። የሆነ ነገር ትጨምሩበታላችሁ ማለት ነው። እሺ አሁን እንደዚህ ከገባ እሺ እዚህ ጋር ሳይኒን ዊዝ ጎግል ካላችሁት በኋላ ሌላኛው ነገር ምንድነው? ስም ታስገባላችሁ። ከላይ እናያችሁ ስም ታስገባላችሁ። ከዛ እንደዚሁ ዓመተ ምህረት የተወለዳችሁበት ታስገባላችሁ። ካንትሪ ታስገባላችሁ። ከዛ በኋላ ሜልና ፊሜል ከመረጣችሁ በኋላ እንዳልኳችሁ ምንም ማተር አያደርግም። ሁሉንም በትክክል ሙሉ። እዚህ ጋር ሴት ወንድ አገር ማተር ስለማያደርግ ችግር የለም። ከዛ በኋላ ዋነኛው ኢንቪቴሽን ኮድ ነው። ኢንቪቴሽን ኮድ ላይ ኤጀንታችሁ እዚህ ኢንቫይት ያደረጋችሁ ሰው ስለ ሀላ አፕሊኬሽን ከሌላ ፕላትፎርም ይሁን አስረድቶ ያመጣችሁን ሰው የሚልክላችሁ አይዲ አለ። ኢንቪቴሽን ኮድ ማለት ነው። የሱን አይዲ የሚልክላችሁን አይዲ እዚች ጋር ኢንቪቴሽን ኮድ የሚለው ጋር ታስገባላችሁ ማለት ነው። ኢንቪቴሽን ኮድ የሚለው ላይ በትክክል ሳትሳሳቱ ታስገባላችሁ ማለት ነው። ካስገባችሁ በኋላ ወደ ውስጥ ትገባላችሁ ማለት ነው። ያስገባችኋል። ከዛ ሴቭ ስትሉት ወደ ሀላ ያስገባችኋል። ዌልካም ቱ ሀላ ሳይን ኢን ዊዝ ጎግል አድርጋችሁ ማለት ነው። ይሄን ከጨረሳችሁ በኋላ ወደ ሀላ ያስገባችኋል ማለት ነው። እሺ አሁን እንደዚህ ከገባን በኋላ ዌልካም ቱ ሀላ ኦመር ኢንቫይት ዩ ቱ ቢካም ሆስት ዩ ካን ናው ስታርት ስትሪሚንግ ቱ ኤርን አፕ ቱ $20 ፐር ዴይሊ ሪዋርድ ይለናል። ልክ እንደዚህ ሳይኒን ካረግን በኋላ እቺ ሳይኒን የምትለው ትመጣለች። እንደዚህ መጀመሪያ እንደገባን ማለት ነው። ከዛ ሳይኒን የምትለውን ከነካናት በኋላ ሳይኒን የምትለውን አንዴ እንነካታለን። አንዴ ከዛ በኋላ ይሄንን ሳይኒን በሰክሰስፉሊ ወደ ኋላ ገብታችኋል ብሎ 1000 ኮይን ይሰጠናል። ከዛ በኋላ ያለውን ግን እዚህ ጋር ሴንድ ጊፍት የሚለውንም ሆነ ፕሌይ ጌም የሚለውን አትንኩ። ሴንድ ጊፍት የሚለውንም ሆነ ፕሌይ ጌም የሚለውን አትንኩ። ሳይኒን የሚለውን አንዴ ከነካችሁ በኋላ ባዶ ቦታ ነው የምትነኩት። ባዶ ቦታ በቃ ከዚህ ከንትኑ ውጭ ያለውን ባዶ ቦታ ነው የምትነኩት። ባዶ ቦታ እንደዚህ ስትነኩ እሺ ከገባችሁ በኋላ አሁን እንዳልኳችሁ 1000 ኮይን ሳይኒን ታደርጋላችሁ። ሳይኒን ካደረጋችሁ በኋላ የማንንም እንዳትሉ፣ የማንንም ሰው አግሪ እንዳትሉ፣ የማንንም ሰው ቴክስት አግሪ እንዳትሉ ኤጀንቶቻችሁ ጋር ታወራላችሁ ማለት ነው። ኢንቪቴሽን ብለው ካስገባችሁ ችግር የለም። የማንንም ሰው ግን አግሪ እንዳትሉ። ከዛ በኋላ ቀጥታ ወደ ፊት አሻራ እንሄዳለን ማለት ነው። ወደ ፊት አሻራ እንገባለን። እሺ ባዶ ቦታ እንደዚህ ያስገባችኋል። ከዛ በኋላ ቀጥታ ወደ አሻራ ነው የምንገባው። አሻራ ለመስጠት መጀመሪያ እዚህ ጋር ይታያችኋል። ሩም ሞመንት ሜሴጅ የሚለው ይታያችኋል። ሚ ላይ ትገባላችሁ። ሚ ላይ ከገባችሁ በኋላ ሚ ላይ ስትገቡ ልክ እንደዚህ የእናንተ ይሄ ሁሉ ነገር ይሄ እናንተ ነው ማለት ነው። እዚህ ጋር ነው ሁሉ ነገር ሪፖርታችሁን የምትከታተሉት ይሄ ነው። እዚህ ጋር ነው ሚ ላይ ስትገቡ ማለት ነው። እዚህ ጋር አይዲያችሁ አለ። ይሄው ፎቶ ፕሮፋይል ያደረጋችሁት ይሄ ይኖራል ማለት ነው። ፖይንታችሁ እዚህ ጋር ይቀመጣል። ኮይናችሁ እዚህ ጋር ይቀመጣል። ሌሎች ነገሮችም አሻራ ለመስጠት መጀመሪያ ምንድነው ማድረግ ያለባችሁ? ወደ ላይ ከፍ ታደርጉትና እዚህ ጋር እንደምታዩት ሆስት ሴንተር ኤጀንሲ አባውት አለና ሴቲንግ የሚል አለ። ወደ ሴቲንግ ትገባላችሁ ማለት ነው። ሴቲንግ ከገባችሁ በኋላ ከላይ እንደምታዩት ሴቲንግ ውስጥ ስትገቡ ከላይ አካውንት ማናጀር የሚል አለ። አካውንት ማናጀር የሚለውን ትነኩታላችሁ። አንዴ አካውንት ማናጀር የሚለውን ከነካችሁ በኋላ ልክ እንደዚህ አካውንት ፓስወርድ እና ሴት ሴኩሪቲ ፓስወርድ የሚል ይመጣላችኋል። ሁለተኛውን ሴት ሴኩሪቲ ፓስወርድ የሚለውን ትነኩታላችሁ። ከዛ ምን ይላችኋል? ጎቱ ዱ ፌስ ቬሪፊኬሽን ነው ይላችኋል። ጎናው የሚለውን ትነኩታላችሁ። ጎናዎች የምትለውን ትነኳታላችሁ። እሷን ከነካችኋት በኋላ ወደዚህ ኢንተርፌስ ያመጣችኋል ማለት ነው። ከዛ አፕሎድ ፎቶ ኦፍ ዩርሰልፍ ይላችኋል። መጀመሪያ አፕሎድ ፎቶ ኦፍ ዩርሰልፍ ፎቶ አፕሎድ አድርጉ ይላችኋል የመጀመሪያው። ከዛ ፎቶ አፕሎድ ካረጋችሁ በኋላ ይሄንን ተነኩትና ይሄን ከነካችሁ በኋላ ልክ እንደዚህ ወደ ካሜራ ያመጣችኋል።
ወደ ካሜራ ካመጣችሁ በኋላ በፊት ለፊቱ ካሜራ ታረጉትና ስዊች አድርጋችሁ ታረጉትና ፎቶ ትነሱታላችሁ። ጥርት ያለ ወደ ብርሃን ሆናችሁ ማለት ነው። እሱን ከተነሳችሁለት በኋላ ስታርት ቱ ሰርቲፊኬት ትሉታላችሁ። ስታርት ቱ ሰርቲፊኬት የሚለውን ትነኩታላችሁ። ስታርት ቱ ሰርቲፊኬት የሚለውን እንግዲህ እዚህ ጋር እንደምታዩት ፎቶ ስትነሱ ማሟላት ያለባችሁ ነገሮች አሉ። አንደኛ እንዳትሸፋፈኑ፣ በቃ ማለት ጸጉራችሁ ግለጡ ምናምን አይደለም። በቃ ፊት ለፊት ፊታችሁን የሚሸፍኑ ነገር እንዳይኖር። ሁለተኛ ኢነፍ ላይት፣ ብርሃን በደንብ ሊኖር ይገባል። ሌላኛው ብዙ ጊዜ መክፈትና ሌሎች ነገሮች አይፈቀዱም። ከዛ በኋላ አፕሎድ ይሄንን አሟልታችሁ አፕሎድ ካደረጋችሁ በኋላ አፕሎድ ያደረጋችሁት ፎቶ እዚህ ይሆናል። አሻራ ለመስጠት ብቻ ነው። ይሄ ለሰው የሚታይ ፎቶ ምናምን አይደለም፣ አሻራ ለመስጠት ብቻ ነው። ከዛ በኋላ ፎቶ አፕሎድ ካደረጋችሁለት በኋላ ስታርት ቱ ሰርቲፊኬት ትሉታላችሁ። ስታርት ቱ ሰርቲፊኬት ስትሉት እቺ መጀመሪያ ወደ 2 ቁጥር ትሄዳለች። እቺ ከላይ ያለችው ከአንድ ቁጥር አፕሎድ ፎቶ ካደረጋችሁ በኋላ ሁለተኛው ፌስ አውቲፊኬሽን ያመጣላችኋል። ሁለተኛውን ያን ከሰጣችሁ በኋላ አሻንጉሊት ትመጣለች። ወደ ቀኝ ዞሩ፣ ወደ ግራ ዞሩ፣ አይናችሁን አጨፍኑ ምትል ማለት ነው። እሷ የምትላችሁን ታረጉትላታላችሁ። ወደ ግራ ዞሩ ካልቻችሁ ወደ ግራ ትዞራላችሁ፣ ወደ ቀኝ ዞሩ ካልቻችሁ ወደ ቀኝ ትዞራላችሁ ማለት ነው። እሷ የምትላችሁን ፈጠን እያላችሁ ለማድረግ ሞክሩ። እንደገና ከመለሰቻችሁ ያው እሷ ፍጥነቷ ጋር አልተገናኛችሁ ማለት ነው። ያን ያክል ፈጠን አይደለችም፣ ረጋ ብላ ነው። ግን በጣም አትዘግዩ። እሷን የምትላችሁን ቶሎ ለማድረግ ሞክሩ። እሱን ካረጋችሁ በኋላ አፕሎድ ካረጋችሁ በኋላ ፌስ አውቲፊኬሽን ተቀምጧል ይላችኋል ማለት ነው። እሺ እንግዲህ ከዛ በኋላ አሻንጉሊቷ የምትላችሁን ካረጋችሁ በኋላ ወደዚህ ያመጣላችኋል። ሴኩሪቲ ፓስወርድ አስቀምጡ። ይሄ ሴኩሪቲ ፓስወርድ ይላችኋል። ይሄ ሴኩሪቲ ፓስወርድ የምታስቀምጡት ፖይንታችሁን እዚህ ጋር የምታገኙትን ፖይንት ለሰውም ሆነ ወደ ባንክ ትራንስፈር ስታደርጉ የምትጠቀሙበት ቬሪፊኬሽን ነው። እናንተ ብቻ ስለሆናችሁ ማለት ነው። ያው ሴኩሪቲ ስላለው ማለት ልክ እንደ ባንክ አካውንት እዚህ ጋር የምታስገቡትን ሴኩሪቲ ፓስወርድ የማትረሱትን ታረጋላችሁ ማለት ነው። 6 ዲጂት የፈልጋችሁትን ቁጥር ትላላችሁ ማለት ነው። የማትረሱትን ታረጋላችሁ ማለት ነው። እሺ ከዛ በኋላ እንደዚህ ሴት ካረጋችሁ በኋላ ኮንፊርም የምትለውን ትነኳታላችሁ። ኮንፊርም የምትለውን ስትነኳት በቃ ቼንጅ ይላችኋል። ዝጋ ቼንጅ ካላችሁ በቃ አሻራ ሰጣችሁ ጨርሳችኋል ማለት ነው። በቃ አሻራ ሰጣችሁ ጨርሳችኋል። ወደ ኋላ ባክ ብላችሁ ትመለሳላችሁ ማለት ነው። ባክ እያላችሁ ትመለሳላችሁ፣ ወደዚህ ያመጣችኋል። አሁን አሻራ ሰጣችኋል፣ ታስካችሁን መስራት ትችላላችሁ ማለት ነው። እዚህ ጋር ግን አሻራ ከሰጣችሁ በኋላ እዩት፣ እንደዚህ ነው የሚመጣው። አሻራ ከሰጣችሁ በኋላ ልክ እንደዚህ 4 ነገሮች ይመጡላችኋል። የመጀመሪያ ሳምንት ታስካችሁ እንደዚህ ናቸው። ዌልካም ሪዋርድ 6000 ይሰጣችኋል 3 ሰዓት ስትቀመጡ። ከሳምንቱ በኋላ ሁሌ በቃ 2 ሰዓት ነው የምትቀመጡት። ለሳምንት 3 ሰዓት ነው የምትቀመጡት። ለ3 ሰዓት ስትቀመጡ እዚህ ጋር እንደምታዩት 120 ሚኒት ስትቀመጡ 1000 ይሰጣችኋል። እዚህ ጋር እንደዚሁ እዚህ ጋር 60 ደቂቃ ስትቀመጡ 2000 ስንት ሆነ? ይሄ ጋር 3000 ሆነ ማለት ነው። እዚህ ጋር እንደገና ወደ ላይ ከፍ ስታረጉት እነዚሁ 2 ሰዓት ስትቀመጡ ሁለቱንም ከላይ ያለውና ይሄን ነው ከላይ የሚላችሁ ስንት ሆነ? 3000 ነበረ። ስንት ሆነ? 5000 ማለት ነው። እዚህ ጋር እንደገና 1 ሰዓት ሲጨምሩ ለ3 ሰዓት 6000። ይሄ እነዚህ ኢንተር የሚሏችሁ ምን ይሏችኋል? ክሌም ይሏችኋል። ሰዓቱን ሲጨርሱ ክሌም ይሏችኋል ማለት ነው። እነዚህ 4ቶቹ የሳምንት ታስኮቻችሁ ናቸው። በተለይ አዲሶች በደንብ ታስካችሁን ተቆጣጥራችሁ ስሩ። ዌልካም ሪዋርድ ስለሆነ እንዳያልፋችሁ ታስካችሁን በደንብ ተቆጣጥራችሁ ከሰራችሁ በሳምንት 42000 ፖይንት ታገኛላችሁ ማለት ነው። 42000 ፖይንት ካገኛችሁ በኋላ ኤክስቼንጅ አድርጋችሁ ራሳችሁን ማሳደግ፣ ከዛ በኋላ ኤጀንት ሆናችሁ በደንብ ልጆችን ያመጣችሁ ኮሚሽን ማግኘት ትችላላችሁ ማለት ነው። ሌላኛው እዚህ ጋር ማወቅ ያለባችሁ ነገር እቺ ሰዓት ናለች። እቺ ሰዓት ለምሳሌ አሁን ይሄ ጠዋት ነው አይደል? አሁን 12 ሰዓት ከ21 ይቀረዋል የዛሬው ታስክ ኤክስፓየርድ ለማድረግ። ኋላ ላይ እንደ ሌሎች አፕሊኬሽኖች 1 ሰዓት ምናምን አይደለም ሰዓት የሚቀየረው። 1 ሰዓት ምናምን አይደለም የሚቀየረው። ሰዓት ነው የሚቀየረው 3:30 ላይ ነው። 3:30 ነው ሰዓት ስዊች የሚደረግ ማለት የሚቀያየረው ማለት ነው። እስከ 3:30 እስከ ማታ 3:30 ሰዓታችሁን በደንብ ጠብቃችሁ ስሩ ማለት ነው። ያ ማለት 3:30 ላይ ነው 24 ሰዓት የሚሞላው። 3:30 ካለ በኋላ እንደገና ዞሮ 3:30 እስኪል ድረስ 1 ቀን ነው። ስለዚህ ታስካችሁን በ24 ሰዓት ውስጥ እስከ 3:30 ባለው ጊዜ ድረስ ከሌሊት ጀምራችሁ እንደገና መሽቶ 3:30 እስኪል ድረስ እነዚህ 4ቶቹን ታስኮች በትክክል መስራት አለባችሁ ማለት ትሰራላችሁ ማለት ነው። እነሱን ስትሰሩ አሁን እንደነገርኳችሁ ክሌም ይሏችኋል። በ24 ሰዓት ውስጥ ደግሞ ከሰራችሁ በኋላ ክሌም ማለት አለባችሁ። ምክንያቱም 24 ሰዓት ከሞላው የነገው ስለሆነ የሚቀጥለው እንደዛ አዲስ ሆኖ ነው የሚመጣው፣ ኤክስፓየርድ ያደርጋል። በ24 ሰዓት ውስጥ ክሌም ማለት ይኖርባችኋል ማለት ነው። ታስካችሁ ላይ ስትገቡ አንዳንድ ኮይን የሚላችሁ ከሆነ አሻራ ስለሰጣችሁ ነው። አሻራ ከሰጣችሁ በኋላ ልክ እንደዚህ ይመጣላችኋል ማለት ነው።
ሌላው ምንድነው እዚህ ጋር ሩም የሚለው ላይ ትመጡና ታስካችሁን እንዴት ነው የምትሰሩት የሚለውን ስናይ ሩም የምትለው ላይ ከታች ትታያችኋለች። ሩም የሚለውን ትነኩ። እሺ አሻራ ምናምን አሁን ያልኳችሁ ነገር ከጨረሳችሁ በኋላ ሌላኛው ምንድነው ሩም እንዴት ነው የምትከፍቱት? የራሳችሁ ሩም ለመክፈት ምን ታደርጋላችሁ? እዚህ ጋር እንደምታዩት ከታች ሩም የሚል አለ፣ ሞመንት ሜሴጅ ነው የሚያለ ሩም ላይ ትገባላችሁ። ሩም ላይ ትነኩና ሩም ላይ የሚለውን ከነካችሁ በኋላ እዚህ ጋር እንደምታዩት ሩምን ከነካችሁ በኋላ እዚህ ጋር የማይክ ምልክት አለች። የማይክ ምልክት ወይ ደግሞ የፕላስ ምልክት ይመጣሉ። ሁለቱ እየተቀያየሩ ፕላስ የማይክ ምልክት ይመጣሉ እናንተ ጋር። እሷን ስትነኩት ልክ እንደዚህ ከነካችሁት በኋላ ምን ያመጣላችኋል? እንደዚህ ይመጣላችኋል ለእናንተ ማለት ነው። ልክ እንደዚህ ይመጣላችኋል። ከዛ በኋላ እዚህ ጋር አሁን ሩም ለራሳችሁ ልከፍቱ ነው። ከዛ እንደዚህ ከገባችሁ በኋላ ከላይ ምን ያመጣላችኋል? እዚህ ጋር ፎቶ አስገቡ ይላችኋል። ፎቶ ታስገባላችሁ፣ የኛን ፋሚሊ ማለት ነው። ሎጎአችሁን አስገቡ እዛ ጋር። ከዛ በኋላ አርታይትል የሚለው ጋር የቤታችሁን ጽሁፍ ነው፣ ቤት በር ላይ የሚለጠፍ ማለት ነው። የበሩ ለምሳሌ እኔ ኡመር አዳዲሶች ኑ ገባ ነው ያልኩት። ልክ እንደዚህ ፈልጋችሁት ማለት ትችላላችሁ። ዌልካም ማለት ትችላላችሁ። ከዛ በኋላ እዚህ ጋር ታች ጋር ታግ የሚለው ላይ የፈልጋችሁ መምረጥ ትችላላችሁ። ላይፍ ስታይል መርጫለሁ እኔ። ከዛ በኋላ ማይክም ፍሪ ማይክ ታደርጋላችሁ። ከዛ ሩም ሞድ ላይ ሴት ወንበር ነው የምትመርጡ። 9 ወንበር፣ 16 ወንበር፣ 25 ወንበር አለ። የፈለጋችሁትን ማድረግ ትችላላችሁ። እኔ 16 ወንበር አድርጌያለሁ። ከዛ በኋላ አናውንስመንት ማለት አንድ ሰው ሩማችሁ ግብት ሲል የሚገባለት ቴክስት ነው። እሱንም እንደዚሁ የፈለጋችሁትን ቴክስት መጣፍ ትችላላችሁ። ዌልካም ማለት ትችላላችሁ። ከፈለጋችሁ ብላችሁ ስልክ ቁጥራችሁ ማስቀመጥ ትችላላችሁ። ልክ እሱን አድርጋችሁ ከጨረሳችሁ በኋላ ይሄ ሁሉ ያው እንትን ነው የሚስተካከል ነው። እሺ የፈለጋችሁትን ሙሉት። በኋላ ማስተካከል ስለምትችሉ ችግር የለውም። ከዛ በኋላ ጎትቻ ትሉታላችሁ። ከዛ በኋላ ጎትቻ ስትሉት እንደዚህ ወደ ሩማችሁ ያስገባችኋል ማለት ነው። ወደ እናንተ ሩም ከገባችሁ በኋላ እናንተ ሩም የምትቀመጡ ታስካችሁን ለመስራት አንድ ቁጥር ላይ ሌላው ከታች ያለው የሌሎች ሰዎች መቀመጫ ነው፣ የገስቶች ማለት ነው። ሌላው እናንተ ግን አንድ ቁጥር ነው የምትቀመጠው። ልክ እንደዚሁ ሌላ ቤት ስትሄዱ ደግሞ እኔ ቤት ከመጣችሁ ታች ጋር ነው የምትቀመጡት ማለት ነው። ከዛ በኋላ ዋናው እዚህ ከገባችሁ በኋላ ሩማችሁ ውስጥ ከገባችሁ በኋላ ለመጀመሪያ ጊዜ ስትገቡ አይታችሁት ከሆነ መጀመሪያ ላይ 1000 ጂ ኮይን ሰጥቷችኋል። ፍሪ ጂ ኮይን ማለት ነው። 1000 ጂ ኮይኑን እዚህ ጋር ትመጡና ስፔንድ ታደርጉታላችሁ። የምታዩት ከሆነ ከታች የጊፍት ምልክት አለች። የጊፍት ምልክቷን ትነኳትና የጊፍት ምልክቷን ከነካችኋት በኋላ እንደዚህ ይመጣላችኋል። ይሄ ከመጣላችሁ በኋላ ምን ታደርጋላችሁ? እዚህ ጋር ላኪ ሆት ሌክዠሪ ላኪ የሚሉ ላኪ የሚለውን ትነኩታላችሁ። ሁለተኛውን ላኪ የሚለውን ስትነኩት ልክ እንደዚህ ያስመርጣችኋል። ላኪ የሚለው ላይ ከገባችሁ በኋላ እቺ ትራምፒት የምትለዋን ሴሌክት ትነኳታላችሁ ማለት ነው። እሷን ከነካችኋት በኋላ ሴሌክት ካደረጋችኋት በኋላ እዚህ ጋር ሆት ከሚለው በላይ ማለት ነው። ሆት ከሚለው በላይ እዚህ ጋር ፕሮፋይላችሁ በትንሹ ይመጣላችኋል። እዚች ጋር እንደምታዩት እሷን አንዴ ተነኳታላችሁ። ከዛ እንደምታዩት ሴሌክት ያደርጋታል፣ ያከባታል ማለት ነው ባርጓል። ከዛ እሷን ካከበባት በኋላ እዚህ ጋር ሴንድ የምትለውን ትነኩታላችሁ። ሴንድ የሚለውን ትነኩታላችሁ። ከዛ በኋላ ሴንድ ስትሉት ልክ እንደዚህ ያመጣላችኋል። ከዛ በኋላ ኮምኮም የሚለውን ትነኩታላችሁ ማለት ነው። ኮምኮም የሚለውን ካነካችሁት በኋላ አሁን ይሄ ምንድነው 1000 ጂ ኮይን ይሰጣችኋል። ጂ ኮይን ሁሌ በየቀኑ ስትገቡ ጊፍት ይሰጣችኋል ፕላትፎርሙ ለራሱ። ይሄንን መጀመሪያ አዲሶች ሲገቡ 1000 የሚሰጣችሁን ጂ ኮይን ስፔንድ ስታደርጉ ለእናንተ ኤጀንት ስፒን እድል ይሰጠዋል። እናንተም ገብታችሁ እንዴት ነው ስፒን የምታደርጉት? እዚህ ጋር ይታያችኋል። ፒኬ ታስክ ኤርን $9 እና 4 አሏ። ሶስተኛዋን ትነኳታላችሁ። ኤርን $9 የሚለውን ከነካችሁት በኋላ ልክ እንደዚህ ኤርን $9 የሚለውን ከነካችሁት በኋላ ልክ እንደዚህ ያመጣላችኋል። ኤርን $9 ምንድነው? እዚህ ፕላትፎርም ላይ ሰው ኢንቫይት ስታደርጉ ለማበረታቻ ያክል ማለት ነው። ይሄ ከዋናው ጥቅም ውጭ ነው። ይሄ ከዋናው ጥቅም ማለት ነው። ሌሎች ስላልክ ጥቅሞች አሉት። ይሄ ግን ለማበረታቻ ሰው ኢንቫይት እንድታደርጉ የተቀመጠ እንትን ነው። ሰው ኢንቫይት አድርጋችሁ እነዚህ ልጆቻችሁ በጂኮይን ጋምብል ሲያደርጉ ለእናንተ እድል ይሰጣችኋል። እዚህ ጋር 89 ምናምን አለኝ። አሁን እኔ 292 ነው የቀረኝ። እቺ 292 ስትሞላ 90 ሞላ 90 ፖይንት ማውጣት ይችላል ማለት ነው። $9 ማውጣት ይችላልሁኝ። ሁሌ አዳዲስ ውስጥ ገቡ 89 ሆኖ ነው የሚጀምረው። አዳዲስ ውስጥ አሁን ከገባችሁ በኋላ ወደ ላይ ከፍ ታረጉትና ወደ ላይ ከፍ ካረጋችሁት በኋላ እዚህ ጋር እንደምታዩት ክሌም ናው የሚል ይመጣላችኋል። በቢጫ ክሌም ናው የምትለዋን ተነኳታላችሁ። ክሌም ናው ካረጋችሁት በኋላ ልክ እንደዚህ
ነጭ ይሆናል። እድል ካላችሁ አሁንም ክሌም ነው ይላችኋል። ክሌም ነው ትላላችሁ እየገባችሁ ልጅ ባመጣችሁ ቁጥር ማለት ነው ይሄንን። ከዛ በኋላ ክሌም ነው ካላችሁ በኋላ ወደ ኋላ ተመለሱ። ወደ ላይ ከተመለሳችሁ በኋላ ልክ እንደዚህ ይሁት ክሊክ ቱ ስፒን ዋን ታይምስ ይለናል። አንድ ጊዜ እድል ሰጥቶኛል አሁን እኔ ማለት ነው። አዳዲሱ 3 ጊዜ እድል ይሰጣችኋል። 3ቱንም ስፒን አድርጋችሁ እዚህ ጋር ፖይንታችሁ ይቀመጣል። የቀራችሁ ደግሞ ይሄ ይቀራል ማለት ነው። ከዛ በኋላ ኤጀንት ሆናችሁ ልጅ ስታመጡ እንደዚህ በጂኮይን ጋምብል ሲያደርጉ ለእናንተም እድል ይሰጣችኋል። እንደዚህ ገብታችሁ ስፒን ታደርጋላችሁ። እንዲሁም ደግሞ ኤክስቼንጅ ሲያደርጉ ልጆቻችሁ የእናንተ ቀጥታ ሆስቶች የእናንተ ልጆች ኤክስቼንጅ ለመጀመሪያ ጊዜም ሲያደርጉ ይሰጣችኋል። በዚህ ብቻ በጣም ብዙ ብር ማውጣት ትችላላችሁ። በዚህ ብቻ በደንብ ከሰራችሁበት። ከዛ በኋላ ስፒን የምትለዋን ክሊክ ቱ ስፒን ዋን ታይምስ የምትለዋን አንዴ እንነካታለን። አንዴ ስለሆነ ይሰጠኝ። ከዛ በኋላ አንዴ ከሰጠኝ በኋላ ልክ እንደዚህ ፖይንት ይሰጠናል ማለት ነው። አሁን እንደምታዩት ለእኔ ፖይንት ነው የሰጠኝ 63 ፖይንት ተሰጥቶኛል። 229 ነበር የቀለኝ። ክሌም ነው ስለው ክሌም ነው ካልኩት በኋላ ስጋ ፖይንት ላይ ይደመራል ማለት ነው። ልክ እንደዚህ ፖይንት ይሰጣችኋል። እናንተም ክሌም ታደርጋላችሁ ማለት ነው። ክሌም ካደረጋችሁ በኋላ ልክ እንደዚህ በየጊዜው ልጅ ስታመጡ ኤጀንት ሆናችሁ በኋላ ክሌም ነው እያደረጋችሁ ስፒን ታደርጋላችሁ። ፖይንታችሁን ታወጣላችሁ ማለት ነው። ከዛ ሌላኛው እዚህ ጋር አሁን ሩማችሁን ከከፈታችሁ በኋላ እቺ ታስክ የምትለዋ ትመጣለች። ታስክ የምትለዋ ነክታችሁ ስንት ደቂቃ እንደተቀመጣችሁ እንደነገርኳችሁ ቼክ ማድረግ ትችላላችሁ። ለምሳሌ እኔ ከ120 ደቂቃ 101 ደቂቃ ተቀምጫለሁ። 9 ደቂቃ ነው የቀረች። 9 ደቂቃውን ስጨርስ ክሌም ይለኛል ማለት ነው። እንደነገርኳችሁ አራቱም ክሌም ይላችኋል። ታስካችሁን በትክክል ሰዓታችሁን ጠብቃችሁ ስሩ እና ደግሞ ሩማችሁ ላይ እናንተ በደንብ ልጅ እስኪኖራችሁ ድረስ ሩማችሁ ላይ አትቀመጡ። ኤጀንቶቻችሁ ቤት እየሄዳችሁ ተቀመጡ። ብቻችሁን እዚህ እንዳትቀመጡ ማለት ነው። እኛ ቤት ያመጧችሁ ኤጀንቶች ቤት እየሄዳችሁ ታስካችሁን እዛ ስሩ። እዛ ስለ ፕላትፎርሙ በደንብ ትረዳላችሁ። ያልገባችሁ ጥያቄ ሌላው ሲጠይቅ እናንተም ስለምትረዱ እዛ እየሄዳችሁ ትቀመጣላችሁ ማለት ነው። እናንተም የሰራችሁ ሁሉም ቤት አንድ አይነት ስለሆነ ኤጀንቶቻችሁ ቤት እየሄዳችሁ ታስካችሁን ትሰራላችሁ ማለት ነው። በዚህ መልኩ ከዛ ያው እንደነገርኳችሁ እዚህ ጋር የምታገኙት ፖይንት ያገኛችሁት ፖይንት እና ኮይን እዚህ ጋር ይቀመጥላችኋል ማለት ነው። ያላችሁ ፖይንት እና ኮይን እዚህ ጋር ቼክ ማድረግ ትችላላችሁ ማለት ነው። ሌላኛው ነገር ምንድነው የኛን የቴሌግራም ግሩፕ እና ቻናል ተቀላቀሉ። የኛን የቴሌግራም ግሩፕ እና ቻናል ተቀላቀሉ። እንዴት ነው የምትቀላቀሉት? ወደ ቴሌግራም ትሄዱና ወደ ቴሌግራም ከገባችሁ በኋላ ምን ታደርጋላችሁ? እዚህ ጋር አት ኡመር ፋሚሊ ብላችሁ ሰርች ማለት ነው። አት ኡመር ፋሚሊ ብላችሁ ሰርች ስታደርጉ እነዚህ ግሩፑም ቻናሉም ይመጣላችኋል። የመጀመሪያውን ትነኩታላችሁ። ይሄ ግሩፓችን ነው። ጆይን ትላላችሁ ማለት ነው። ይሄንን ጆይን ትላላችሁ። ሌላኛው እንደዚሁ ደግሞ ሁለተኛው ኡመር ፋሚሊ አሁንም ብላችሁ ሰርች ስታደርጉ ሁለተኛው ቻናሉ ይመጣላችኋል ማለት ነው። ቻናሉን እዚህ ጋር ሁለተኛ ላይ ያለውን ቻናሉን እንደዚሁ ጆይን ትሉታላችሁ ማለት ነው። እዚህ ጋር ቪዲዮ አሉ። እነዚህ ቪዲዮዎች ዋናውና አሪፍ የሚባሉ ቪዲዮዎች በየጊዜው አፕዴት ሲወጣ እዚህ ጋር የሚለቀቁ ይሆናል። ግሩፕ ላይ ደግሞ የፈለጋችሁን ጥያቄ ያልገባችሁን ነገር መጠየቅ ትችላላችሁ። ብዙ ነገር ሲኖር እዛ ስለሆነ አናውንስ የሚደረገው ማለት ነው። ግሩፕንም ቻናሉንም ሁለቱንም ተቀላቀሉ። እዛ ጋር በደንብ መጠየቅ ያልገባችሁን ማሳወቅ ትችላላችሁ ማለት ነው። ሁላችንም ስለምንመልስላችሁ እንደዛ ታረጋላችሁ ማለት ነው። ሌላው ምንድነው እዚህ ጋር ሩም የሚለው ላይ ትመጡና ታስካችሁን እንዴት ነው የምትሰሩት የሚለውን ስናይ ሩም የምትለው ላይ ከታች ትታያችኋለች። ሩም የሚለውን ትነኳትና ሩም የምትለውን ትነኳታላችሁ። ሩም የሚለውን ከነካችሁ በኋላ ከዚህ እላይ ሰርች ማድረጊያው ላይ እዚህ ጋር ሰርች ማድረጊያው ላይ ማለት ነው እንትን ትላላችሁ። ያስገባችሁን ሰው አይዲ ትጽፋላችሁ። እዚህ ጋር ያስገባችሁን ሰው አይዲ ቤቱ ውስጥ ለመግባት ለምሳሌ እኔ ቤት በእኔ ፋሚሊ ያላችሁ ያው እኔ ቤት መገናኘት ስመለቃለሁ ብዙ ለስብሰባ ምናምን መገናኘቶችን አይቀርም። እዚህ ጋር አይዲ ትጽፋላችሁ። ለምሳሌ እኔ ቤት ከሆነ መግባት የፈለጋችሁት ምን ታደርጋላችሁ? 24 861 71 ብላችሁ ሰርች ታደርጋላችሁ። ሰርች ስታደርጉ ኡመር የሚለው እንደዚህ ይመጣላችኋል ማለት ነው። ኡመር የሚለውን አንዴ ስትነኩት እዚህ ጋር የኔ ሁሉ ነገር ያው እዚህ ጋር ይመጣል። የኤጀንታችሁ ማለት ነው። የኤጀንታችሁ እንደዚህ ይመጣልና ወደ ላይ ከፍ ስታደርጉት እዚህ ጋር የኔ ቤት አለ። እዚህ ጋር እቺ ኢንተር የምትለዋን ትነኳታላችሁ ታስካችሁን ለመስራት ማለት ነው። የኤጀንታችሁ ቤት ሰርች አድርጋችሁ አይዲውን እንደዚህ ትመጣላችሁ ማለት ነው። ከዛ በኋላ ከመግባታችሁ በፊት መጀመሪያ ፎሎ አድርጉት የኤጀንታችሁን ቤት ማለት ነው በቀላሉ እንድታገኙት። ከዛ በኋላ ፎሎ ካደረጋችሁት በኋላ እቺ ኢንተር የምትለዋን ትነኳታላችሁ። ኢንተር የምትለዋን ከነካችኋት በኋላ እንደዚህ ወደ ቤቱ ያስገባችኋል ማለት ነው። ልክ እንደዚህ አሁን እኛ ይሄው እዚህ ይሄ የኔ ቤት ነው፣ የኡመር ቤት ማለት ነው። የኔ ቤት ነው። እዚህ ጋር መታችሁ ወንበር ላይ ተቀምጣችሁ መስራት ትችላላችሁ ማለት ነው።
መስራት ትችላላችሁ ቁጭ ብላችሁ ወንበር ላይ። ከዛ በኋላ ታስካችሁን ስንት ደቂቃ እንደቆጠርና ሌሎችንም ቸክ እንዴት ማድረግ ትችላላችሁ። እዚህ ጋር አራት ማዕዘኗን ከኤክስ ጎን ያለችውን ተነኳትና ሚኒማይዝ አድርጋችሁ ሚ ላይ ከተመለሳችሁ በኋላ ታስካችሁ እየቆጠረና አልቆጠረ መሆኑን ለማረጋገጥ እዚህ ታስክ የሚለው ውስጥ ትገቡና እዚህ ጋር የተቀመጣችሁትን ሰዓት ይነግራችኋል። ከ120 ደቂቃ 1 ደቂቃ 2 ደቂቃ 3 ደቂቃ እያለ ከፍ እያለ ሰዓታችሁን እዚህ ጋር ማየት ትችላላችሁ። ሲጨርሱ እንደነገርኳችሁ በ24 ሰዓት ውስጥ ክሌም ትላላችሁ ማለት ነው። እና ለ7 ቀን የምትሰሩት ታስክ። ሌላኛው ደግሞ እዚህ ጋር ማለት ነው ታስካችሁን እዚህ ጋር ክሌም የሚለው ሎክድ ካለባችሁ ሚዩት አድርጋችሁ ስለምትቀመጡ ሚዩት እያደረጋችሁ ከ15 ደቂቃ በላይ ለብዙ ጊዜ ስትቆዩ ነው ሚዩት አድርጋችሁ ስትቆዩ ነው ሎክድ የሚለው። ስለዚህ እናንተ ሚዩት አታርጉ ስትቀመጡ። ሎክድ ካላችሁም ደግሞ ይለቃል። ሎክድ ካላችሁም አደንግጡ፣ ምንም ችግር የለውም። ሰዓታችሁን ስጨርሱ ይለቃል። ለምሳሌ አሁን 33 ደቂቃ ተቀምጫለሁ። 33 ደቂቃ ሰዓቴን ስጨርስ ሁሉንም ሰዓት ማለት ነው 180 ደቂቃ 3 ሰዓቱን ስጨርስ ሁሉም ክሌም ይለኛል። ይሄም ሁሉም ማለት ነው። ስለዚህ ሎክድ ካላችሁ ምናልባት ሚዩት አድርጋችሁ የምትቀመጡ ከሆነ ማለት እናንተ ጋር ድምጽ ካለ ሌሎችም እንዳይረብሽ ሩም ሌላ ሰው ቤት ሲገቡ ሚዩት የምታደርጉ ከሆነ ሎክድ ሊላችሁ ይችላል። ሎክድ ማለት ችግር የለውም። ሰዓታችሁን ስጨርሱ ይከፍታል ማለት ነው። ምንም ችግር የለውም። ክሌም ትላላችሁ ማለት ነው። ሙሉ ሰዓታችሁን ጨርሳችሁ ማለት ነው። ይሄ ነው ምንድነው የ7 ቀን የሚጠበቅባችሁ ነገር ታስካችሁን በትክክል መስራትና ስለ ፕላትፎርሙ በደንብ ማወቅ ነው። መጀመሪያ የምትሰሩትን ነገር በደንብ ማወቅ ስለሚቀድም እውቀቱ ስለሚቀድም በደንብ ስለ ፕላትፎርሙ ማወቅ መረዳት ይጠበቅባችኋል። እሱን ካደረጋችሁ በኋላ ሌላው ነገር ቀላል ነው የሚሆኑ ማለት ነው። እንደነገርኳችሁ አፕሊኬሽን በጣም ትልቅ እድል ይዞላችሁ ነው የመጣው ለሁላችንም። በደንብ ከሰራንበት ህይወታችንን የምንለወጥበት ስራ እስከሆነ መጀመሪያ ደግሞ ስለምትሰሩ እውቀት ሊኖራችሁ ይገባል። እሱን ካወቃችሁ በኋላ ትሰራላችሁ ማለት ነው። ለሱ ደግሞ በእኛ ፋሚሊ እስከሆናችሁ ድረስ ሁሉም ሰፖርት ያደርጋችኋል። ይዞንታችሁም እኔም አለሁኝ። እኔንም እንትን ማለት ከፈልጋችሁ ሩም ላይ ማምጣት ትችላላችሁ ማለት ነው። እና እንደዚህ ታደርጋላችሁ። ሌላኛው እዚህ ከገባችሁ በኋላ ሌላኛው ነገር ሚላይ ከገባችሁ በኋላ ፕሮፋይላችሁን መቀየር ነው። በእኛ ፋሚሊ ከሆናችሁ ፕሮፋይላችሁን ትቀይራላችሁ ማለት ነው። ይሄንን ሎጎ ነው የምታደርጉት፣ የኛን ሎጎ ማለት ነው። እንደዛ አንዴ ፕሮፋይላችሁን ከነካችሁት በኋላ ወደዚህ ያመጣላችኋል። እዚህ ጋር አንዴ ፕሮፋይላችሁን እዚህ ጋር ስትነኩት ኤዲት ማድረጊያው እንደዚህ ያመጣላችኋል። ከዛ በኋላ እዚህ ጋር ስማችሁን ማስተካከል ትችላላችሁ። ወንድ ሴት የሚለውን ተሳስታችሁ ከሆነ እድሜያችሁንም እንደዛው። አገር ግን አይቻልም። መጀመሪያ ነው ማስተካከል ያለባችሁ። አገር ማተር አያደርግም። ኢትዮጵያ አድርጉት ብያችኋለሁ። አገር ምንም ማተር አያደርግም። ለሁሉም እኩል ነው የሚከፍለው፣ ለሴትም ለወንድም። ስለዚህ ምንም ችግር የለውም። ከዛ በኋላ ፕሮፋይል ምልክቷን እዚች ጋር ትነኳታላችሁ። እችን ከነካችኋት በኋላ እንደዚህ ፎቶ ያስመርጣችኋል። ከዛ በኋላ ልክ እንደዚህ ተመርጡና ምንድነው የምታደርጉት? ቴሌግራም ግሩፕ አለ። ግሩፕ ላይ ኤጀንቶቻችሁ አድ ያደርጓችኋል። ወይም ደግሞ ኦመር ፋሚሊ ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ። ከዛ ላይ ፕሮፋይላችን ይህን ሎጎውን ተወርዱና እንደዚህ ሰሌክት ካደረጋችሁት በኋላ ይህን ሎጎ ዋን ኮምፕሌተር ትሉታላችሁ። ከዛ በኋላ እንደዚህ ራይት ምልክቷን ከላይ ተነኳታላችሁ። ከዛ በኋላ ሎጎ ቀየራችሁ ማለት ነው። ሴቱ ይሆናል። ልክ እንደዚህ ሎጓችሁ እንደዚህ ትቀይራላችሁ ማለት ነው። በዚህ መልኩ ትቀይራላችሁ። ልክ እንደምታዩት ኡመር ፋሚሊ ብሎ ይመጣል ማለት ነው። ከዛ ይሄው እዚህ ጋር ስታዩት እዚህ ጋር ፕሮፋይላችሁ ይቀየራል ማለት ነው። ለ7 ቀን በደንብ ታስካችሁን ስሩ። ስለ አፕሊኬሽኑ ያልገባችሁ ጥያቄ ምናምን ካለ ጠይቁ። ሌሎች ስለ አፕሊኬሽኑ ዲቴይል የሚባሉ ነገሮችን በቀጣይ ቪዲዮዎች በፓርት እያደረግን እናያለን ማለት ነው። ለዛሬ እዚህ ይበቃናል። ጥያቄ ያልገባችሁ ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ቴንክ ዩ